አንዳንዶችን ሺያ ሙስሊሞች ሌሎቹን ደግሞ ሱኒ ሙስሊሞች ተብሎ ሲጠራ ሰምተው ያውቃሉ? ሺያ እስልምና ምንድነው? ትርጉሙና የአጀማመሩ ታሪክ እንዲሁም ሁለቱ የሚለያዩባቸው ነጥቦችስ ምንድናቸው? ከርበላ እና ሺአን የሚያገናኛቸው ነገርስ ምንድነው ብለው ጠይቀው ያውቃሉ? የእነዚህንና የሌሎች ተያያዥ ጥያቄዎችን ምላሽ አጠር አድርገን መልሰነዋል። ቪዲዮውን እስከ መጨረሻው ይመልከቱት። ሺአ የሚለው ቃል በአረብኛ ተከታዮች ወይም ደጋፊዎች ማለት ሲሆን ስያሜው በተለይ አልይን ከቀሪዎቹ ሰሃባዎች በቀዳሚነት እንከተላለን የሚሉትን ለመግለጽ ውሏል። ወይም የነቢዩ ሙሐመድ የአጎት ልጅ እና አማች የሆነው አልይ ብን አቢ ጣሊብ ከነቢዩ ሞት በኋላ ትክክለኛ ተተኪ ወይም ኸሊፋ እርሱ ነው ብለው ያመኑትን ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካረፉ በኋላ ሙስሊሙ ማህበረሰብ አዲስ መሪ ወይም ኸሊፋ መምረጥ ነበረበት። አብላጫዎቹ ሙስሊሞች አቡበክርን የመጀመሪያው ኸሊፋ አድርገው ሲመርጡ፣ አንዳንዶች ደግሞ ነቢዩ አልይ ተተኪ መሪያቸው እንዲሆን ፍንጭ ሰጥተው ነበርና መሪነቱ ለአልይ ይገባዋል ብለው ያምኑ ነበር። ይህ በወቅቱ የተፈጠረው የሐሳብ አለመግባባት እንደ መነሻ ተደርጎ ተወስዶ በጊዜ ሂደት እየሰፋ መጣ። በአስተዳደራዊ ጉዳይ ላይ ብቻ ተፈጥሮ የነበረው የሐሳብ ልዩነት እምነታዊ ይዘት ማሳየት የጀመረው ከብዙ አስርተ ዓመታት በኋላ ነው። እንደ አውሮፓውያን አቆጣጠር በ680 የነቢዩ የልጅ ልጅ ሁሴን በከርበላ ወይም ኢራቅ ውስጥ በኡመውያ ገዥ የዚድ አማካኝነት በተነሳ አሰቃቂ ጦርነት ተገደለ። የእሱ ሞት ሙስሊሙን ዓለም እጅግ አስደነገጠ እና የሺዓ ሙስሊሞች የፍትህ መጓደል እና የጭቆና ምልክት አድርገው ተመለከቱት። ይህ ክስተት የዛሬውን የሺዓ ማንነትን በጥልቅ ቀርጿል። ከጊዜ በኋላ ሺዓዎች ልዩ የሆኑ እምነቶችን አዳብረዋል። በተለይ እንደ እስማኤልያ እና ዘይድያ የተባለን ስያሜ የያዙ የተለያየ እምነት ይዘው ብቅ ማለት ጀመሩ። ሆኖም ግን ሁሉም ቡድኖች አህለል በይት በመባል ለሚታወቁት የነቢዩ ቤተሰቦች ፍቅርን በመስጠት ይጋራሉ። ሱኒ እና ሺዓ እስልምና ውስጥ ያሉ ሁለት ሰፊ ቅርንጫፎች ናቸው። በጥቅሉ ሁለቱም በአንድ አምላክ ወይም አላህ ጌትነት በቁርአንና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንደ የመጨረሻው መልእክተኛ አድርገው ይቀበላሉ። በአንዳንድ ቁልፍ ስነ መለኮታዊና ታሪካዊ ነጥቦች ላይ ግን ይለያያሉ። እነዚህ ልዩነቶች በፖለቲካ አለመግባባት የጀመሩ ቢሆኑም ቀስ በቀስ ግን ወደ ተለያዩ ሃይማኖታዊ መለያዎች መጡ። የሱኒ እይታ አመራርነት ወይም ኸሊፋነት በህብረተሰቡ ዘንድ ለተመረጠው ሰው መሆን አለበት። ስለዚህም አቡበክር የመጀመሪያው ኸሊፋ ናቸው ብሎ ተቀበለ። የሺዓ እይታ አመራርነት ወይም ኸሊፋነት በነቢዩ ቤተሰብ ውስጥ ብቻ መቆየት አለበት። የነቢዩ ሰለላሁ ዐለይሂ ወሰለም የአጎት ልጅ እና አማች የሆነው አልይ ብን አቢ ጣሊብ የመጀመሪያውና ትክክለኛ ምትክ ሆኖ በመለኮታዊነት ተሹሟልና እርሱ ነው ይላል። ሱኒዎች የኸሊፋዎች መሪነት መንፈሳዊ ብቻ ሳይሆን ፖለቲካዊም ጭምር ነው ብለው ሲገነዘቡ፣ ሺዓዎች ግን ኸሊፋዎች መንፈሳዊ ሥልጣን ያላቸው እና በሃይማኖታዊ ጉዳዮች ፍጹም የማይሳሳቱ መለኮታዊ መመሪያ ያላቸው ኢማሞች ከአሊ ጀምሮ ናቸው ብለው ያምናሉ። እስልምና ውስጥ ዋና ዋናዎች ናቸው በሚባሉት እንደ ሰላት፣ ጾም እና ሐጅ የመሳሰሉ አምልኮዎች ላይ ያላቸው እምነት ተመሳሳይ ሲሆኑ በአተገባበር ላይ ግን የተወሰኑ ልዩነቶች አሏቸው። ለምሳሌ ሺዓዎች ሶላት በሚሰግዱበት ጊዜ ቱርባ የተባለ
ወይም የሸክላ ስባሪን የመሰለ ድንጋይ ነገርን ግንባራቸው በሚገናኝበት ቦታ ላይ ያስቀምጣሉ። በሙሐረም ወር በአሹራ ወቅት የኢማም ሁሴን ሸሂድነትን ሰማዕትነትን መታሰቢያ ቀንን አስመልክቶ አንዳንድ የአምልኮ ሥርዓቶች በሺያ እምነት ልዩ ቦታ ተሰጥቷቸው በታላቅ ድምቀት ተዘክሮ ይውላል። የሱኒ እስልምና እንደ ሶሒህ ቡኻሪ እና ሶሒህ ሙስሊም ባሉ ስብስቦች ላይ የተመሠረተ ሲሆን የሺያ ግን እንደ አልካፊ ያሉ የራሱ ስብስቦች አሉት። ሱኒዎች በአጠቃላይ የነቢዩ ባልደረቦችን ይቀበላሉ፣ ያከብራሉ። ሺያዎች የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ አህለል በይቶችን ከፍ ያለ ቦታ ይሰጣሉ። ኢማም አሊን የተቃወሙትን አንዳንድ ሷሃባዎችን ደግሞ በጥብቅ ይነቅፋሉ። ዛሬ የሺያ እምነት ተከታዮች ዓለም ላይ ካለው ሙስሊሞች ከ10 እስከ 15% ያህሉን ይይዛሉ። አብዛኛው የሚኖሩት በኢራን፣ ኢራቅ፣ ሊባኖስ፣ ባህሬን፣ ፓኪስታን እና በአንዳንድ የየመን ክፍሎች ውስጥ ነው። በሺያ እና በሱኒ ሙስሊሞች መካከል ዘመናትን ያስቆጠረ ውጥረት ቢኖርም አንድነትን፣ ውይይትን እና መከባበርን ለማሳደግ ብዙ ጥረቶች ተደርገዋል፣ እየተደረጉም ይገኛሉ። የሺያ እምነት በሙስሊሙ ታሪክ ውስጥ የማይናቅ ስፍራን ይይዛል። ምንም እንኳን አንዳንዶቹ ጥራዝ ነጠቅ እሳቤዎችን ቢያራምዱም በርካቶቹ ግን እንደ ቀሪው ሙስሊሞች አንድ አይነት ቁርአን፣ አንድ አይነት ነቢይ እና አንድ አይነት የጸሎት አቅጣጫን ይጋራሉ። እርስ በርስ መረዳዳት የአንድነት የመጀመሪያው እርምጃ ነውና በአክብሮት እንማማር፣ ከጭፍን ጥላቻ ርቀን ቀርበን እንወያይ። ሰላም። اللهم صل على محمد النبي الأمي اللهم صل على محمد